ሰላም እንዴት ነሽ? ምን ነው ብቻ ብቻዬን አይደለሁም ጓደኛ አለሻል። ኧረ እኔ ዳውን ነው ያልኩሽ። እሺ ብቻዬን ነኝ እንበል። ቆይ ምን ልታደርግ ነው? ምንም ብቻሽን ከምትሆኝ አብረሽ ነው። አያስፈልግም። ታይ ሰው መቼ እንደሚያስፈልግ አይታወቅም። ኡፍ ቆይ ሳይና ለምን አትሄድም? ስራም አለኝ ግን አንቺን ብቻሽን ጥየሽ እንጂ በኋላ ብቻሽን እንዳትሆኝ። ኧረ ምኑ ደረቅ ነው። በቃ ሂድ። ወይ ደግሞ ምን አደረኩ? ይኸውልህ ብቸኝነቴን የሚጋራኝ ሰው አልፈልግም። በቃ ሂድ። ለምን አትሄድም? እንዴ እሺ እሄድልሻለሁ። ጓደኛዬ እየመጣች ነው። አብረን እንዳትል መሄድ አለብን። ብታይን ችግር አለው እንዴ? አይ አብረን እንድትሆን አልፈልግም። ስለዚህ ሂድ በቃ። ግን እኮ ኡፍ በቃ ሂድ። እንዴ አይገባም እንደ ሂድ። አንተ ደግሞ የት ሄደህ ነው የጠፋህ? እባክህ ነበር ሰው ታስፈልገኝ እኮ የለም። የት ሄደህ? ምን እባክህ ከኤላና ጋር ነበርኩ። ምሽኛት ነገሩ የአንተን ነገር እያወቅሁት ምን እባክህ ሔዋን እኮ ብቻዋን ስትሆን በጣም ነው የሚደብረኝ። ምን ትላለህ? አንተ እኮ ችግር ያለብህ ሰው ነህ። ምን ኧረ ደግሞ ሞት አሁን ስመጣ አንዷን አግኝቻለሁ። ከዛስ ምን ከዛስ አለው የኔን ነገር እያወቅሁ ሄድ ከዚህ ብላ አባረረች። ቆይ አንተ ግን መቼ ነው ግን የሚሳካልህ? አንድ ቀን እንኳን አይሳካልህም። ታው ይላ እንደዚህ እያልክማ ቅስሜን አትስበረው። ዳግዬ አይዞህ አንድ ቀን ያንተ ትሆናለች። ያቺ ቀን ቆራቀች የምጽአት ቀን ሆነች። ተረጋጋ። ፈጣሪ ያለው ነው የሚሆነው። ደግሞ እንጂ እንደዚህ ስትሆን ባይሆን እንደዚህ ስትሆን ነው የሚያምረው። በልኝ የምን አባት ቢት ያለ አንተ ትዛት ያለ ይዛታለሁ ሸበለው ምን ትናንቺ ምትቆሳተኝ? በእናትህ ዛሬ መዝናናት ናፍቆኛ። ከዝናናባት በእናትህ ወዴት ያዛት ወዴት አባሽ ቢት የምን አባሽ ቢት ያዛት አንተ ትዛት ሸበለው ይዛታለሁ። ፈራሃት እንዴ? ምን ነው አንቺ ጠጋ በእናትህ አቤት ያለሽ እንዴ? ዛሬ እንደውም መዝናናት ናፍቆኝ ነው። ምን ልዝናና በእናትህ ተጫወትባት። ምን ልጫወትባት በእናትህ ንገረኝ። እስክሪብቶ አምጣ አለፍ አንተ እና ቅድም ኩልሽ ካሰጣው ወይ ራሷ ታምጣት ነው። አንቺ እስክሪብቶ አምጪ ቶሎ በይ አውጪ እኮ ነው የራሷን እዚህ ጋር ሳላት ሲበላ እዚህ ጋር የራሷን ሳላት አይሻል አምጪ አልኩሻል። እስኪ
መዝናናት አልናፈቀህም? እንዴ በጣም እንጂ በእናትህ ስታዝገኝ ነበረ ክላስ ላይ ደግሞ እሷ ብሎ ጎበዝ ተማሪ በእናትህ ትላቃለች እንዴ? እንደዚህ እያልሽ አንጀት ለመብላት አትሞክሪ። ምን አይነት አሁን አንጀት መብላት ወይስ አንጀት መቁረጥ? እንደዚህ አይነት ቋንቋ ትነግረኝ። ምንም ቢሆን ምንም ቢመጣ ማንም ሊያስጥልሽ አይችልም። መቼም ያውቁ ባቆ ወንድምሽ አይመጣም በዚህ ሰዓት። አንተ ዝም በል እንታስይዘን። ኧረ እባክሽ ይጠብቁሻል። ኧረ ሳቅባ በእናትህ ኧረ ሳቅለት በእናትህ። ቤተሰቦች ይጠብቁሻል። ቀልደኛ እጇን ያዘት ያዘት ብሎ አሁን ማለት ፊትሽ እንደ ፊቷ ነው እናት ጋዜጣ ነው በእናትህ። ዝም በይ እባክሽ ዝም በይ። ወደ መሬት ነው የማቀርብሽ። ማንም አያስጥልሽ። ከዛ በኋላ ከዘመዶችሽ ጋር ነው የማዋለድሽ። በዚህ ሰልባ እና በዚህ ሳንደና አርግስ ያንደና አንተ አሪፍ ስዕል ነው በእናትህ። የሚገርም ስዕል ይሰራል። ፊቷ ራሱ እኮ የስዕል የሚሆነው እንዴ ብናት አቡጀዴ ብሎ እኮ ፊቷ ምርጥ ሸራ ነው ሲጀምር። ዋው አንቺ በስነ ስርዓት ቆይ። እሺ በስነ ስርዓት ቆይ በእናትሽ። አንተ ግን ፊቷ ሲያምር ለስዕልማ በቃ ከዚህ በኋላ የኛ ስዕል መሳያ ነሽ። ወይቶ አንተ አታሰርዘኛ። አንቺ በስነ ስርዓት ሳል ነግሬያለሽ። ወይኔ ዛሬ ይገርም አጋጣሚ ናት። ድጋሚ ሰላታ በቃ ይበቃታል። በቃ አሪፍ ስዕል ነው። እስኪ ደግሞ አንተ ወይስ ፎቶ ላንሳና ላሳያት ለራሷ። ቆይ ቆይስ ኧረ በእናትህ ኧረ ቆይ በእናትህ አንተ ወንድሞ ይመጣል። ተው ይመጣል። እሺ ይመጣል። ሌላ ስዕል ሳለ ለዛሬ እንኳን ይበቃል። ሳል እዚህ ጋር ፊርማ ሻራ አስቀምጥባ በእናትህ። ቆይ ቆይ መብት ነው። ቆይ በቃ ለዛሬ ይበቃታል። ይበቃታል። ለዛሬ በእናትህ እዚህ ጋር የኢትዮጵያ ካርታ አልሰራ። አይ የተመቸኝ ሳል። ኧረ ቆይ ቆይ አንቺ በስርዓት ቁም ያልኩሻል። ምስኪን አንቺ በጣም ነው የሚያምረው። ቆይ ምንድን ነው እስኪ በስርዓቱ የምናደርግልሽ እኮ እንዲያምርብሽ ነው። አንተ አታግዘኝም? ለአንድ ሰው ደግሞ ሶስት ይበቃል። ዞር ዞር እያልክ ወንድም ወንድ ነው። ኧረ ወሽ በጣለቀ ያዩና ጨርሳል። አንቺ አትተዋብሻል። ለምን ፈጭ አንተ በእናትህ ወይ ለምን መጥፊያ አትላትም? በእናትህ ይሄ ሴት ምናምን መጣት ነው ደግሞ ነገሩ አው ትክክል እሱም አለ። እስኪ ያት አንቺ ልቀቂዋልሻል። እነሱ ናቸው አይደለ እንደዚህ ያደረጉሽ? ወንድሜ እኔ ምን አደረኩ? እነሱ ናቸው አይደለ እንደዚህ ያደረጉሽ? ኧረ አይደሉም። እና እነማን ነው?
ከጓደኞቼ ጋር ስጫወት ነው ትምህርት ቤት። ይሄ ቀለም ያውን እኮ ነው። እውነት ይሆን አይደለም ማንኝ ወንድም? ዝም በይ። በእኔ ያየው ልታስረጅኝ ነው? ያውን አይደለም አልኩህ አይደል እንዴ? አሁን ወደ ቤት ሂጂና በኋላ እናወራለን። እሺ ወንድም። ከቤት ውጭ ያሉሽ ደግሞ ፈተና ደርሷል። አንብቢ፣ በደንብ አንብቢ። እሺ በጣም ነው የምወድሽ። ዝም በይ፣ አታስመስይ። በእኔ ላይማ ታወራለሽ። ከአንተ ጋር ካልሆነ ሌላ ማን አለ? ተይ፣ የማይሆን ነገር እያስተውሽ ራስሽን አትምጪ። ለምን አስታውሳለሁ አንተ ያለኝ? እሺ እትዬ፣ በቃ ወደ ቤት ግቢና እኔ እመጣለሁ በኋላ። ሂጂ በቃ። እሺ ቶሎ ና፣ ምግብ ሰርቼ እጠብቃለሁ። እሺ እሺ፣ እወድሻለሁ። ሰላም ግቢ። ከእኔ አይበልጥም። እሺ ወንድሜ። ሞት ማጣ ነገር አሁን ሂጂ። ያመለጡኝ አይደለ? አገኛቸው። ወይኔ አገበና ሳምፔ ቆጣ ብለህ ሞትኩኝ። አልመጣም አንተ አረሳንተ ሞትኩኝ። አንተ ግን ከእናንተ ተርፈናል። ሳምቤ ልተፋ ነበር እኮ። ሞትኩኝ። አንተ ግን ተንኮለኛን ፈጣሪ ጠብቀዋል። እንደው ስለነሱ አንዴ ልዩ ጥበቃ ያለው። ቆይ ለምን ግን አንተ እንዴ ተንኮለኛ ሰው አንዴ በየቀኑ ሲያጠፉ ምናምን ለፈጣሪያችሁ የሚታዩት? ሞትኩኝ። አልመጣም። ኧረ ሄዷል ተመልሶ። ና እንዳይሄድ። ኧረ አሁን ማንኳ እህቱ ጋር ሄዷል። በእናትህ ጀዝባ እህቱ ጋር ፈጣሪን ያወጣል። ለምን ግን ተንኮለኛን ግን ፈጣሪ ጠብቀዋል። እንደው ስለነሱ አንዴ ልዩ ጥበቃ ያላችሁ ለምን በቀን ሲያጠፉ ለፈጣሪያቸው ስር? ቆይ ለምን ከደግ ሰዎች ልቅስ መጥፎ የሚሰሩ ሰዎች ፈጣሪያቸው በቀን ጥፋት ሲያጠፉ ስለሚያያቸው ነው? ምኑ ግን አንተ ጌታው ምን ባክ ፈጣሪ የፈጠረውን ፍጥረት እንዴት እና መጠበቅ ነበረበት? የፈጠረውን ፍጥረት እንዴት ይተዋል? አልመጣም። ሄዷል። አሁን ዘና በል ሄዷል። በቃ ለመሆኑ ግን አንተ እንዴት አወቅህ? አትከራከሪ። ዝም ብለህ አሁን መለል ተቀበል። በቃ ሄዷል እኮ እሱ። በቃ አሁን ተረጋጋ አልኳት። ዝም በል። የማምን መስላል ለራስ ጥሩ። ለነገሩ ዋናው መትረፋችን ነው። አሁን ግባና ወደ ቤት በኋላ እንገናኛለን። ይሻላል ግን መስላል አይደል? መቼም ለተንኮል አይደለም የምንገናኘውማ፣ ለተንኮል ነው። ግን ብንልስ የምንሰራው እናገኛለን ነው። ሰላምን ገብታለች ደግሞ ማንኛው ላይ ተንኮል ስራሽ እሷ ዛሬ ተጫውተውባታል። እሱ ስልክ ነው ግን ሌላ እንፈልጋለን። ጥሩ በቃ እንፈልግና በኋላ ግን የሚያሯሩጠን መሆን አለበት እንጂ ዝም ብሎ እንደዚህ ምናምን ሞዴል አንተ ግን የመሮጥ አላማ አለ እንዴ? አንተ እኮ ነው የወጣው። በእናትህ እንደዛ ዘና ብለንበት ምን ነው ካገኘን ግን አይመረጥም። ታውቃለህ። ግን በቀጣይ ደግሞ እሱን ያሯሩጠን እኛ ታርግ ይሰራል። እሺ ለዛ ከሆነ ማለት የሆነ ሚሽናል። አዎ እዛ ካልሆነ እንደ ሳምቦ እንደተፈይሱን ደግሞ ሳምቦንም ተፈራ ሳምቦ እናስተምራለን። እሺ ጥሩ። አሁን አንተም ወደ ቤት ግባ፣ እኔም ወደ ቤት ልግባ። በዚህ በኩል ደግሞ ሰፈራችን ያገኘና በዚህ ነው በቃ